እናንተንም ከእግዚአብሔር እያራቁን ያሉ እነዚህ 7 አጋንንት ናቸው። ከዚህ ውጭ የሰው ልጅ ውድቀት አያጋጥመው። ትዕቢት አድሮባት ከኔ የበለጠ ቆንጆ ከኔ የበለጠ መልከ መልካም የለም እያለች በራሷ ትመካና ትኮራ ነበር። በተክሊል የማንችል ደግሞ በቁርባን ጋብቻችን መፈጸም እንዳለብን ቤተክርስቲያናችን ታስተምር። ስንት ወንድሞችና እህቶች ትዳር በሰው ቅናት በነገር ስራ የተፈታ የለም። እርሷ ግን ከዚሁ ተቀምጣ ታለቅስና ታነባ ነበር። ዝሙት፣ ከትዕቢት፣ ከስስት ከዚህ ሁሉ ነገር እግዚአብሔር ምን አደረጋት? አወጣት። አስቡት፣ 2 አይነት ሰዎች ነን በዚህ መድረክ የተሰበሰብነው። አንዳችን የማርያም መግደላዊት አይነት ህይወት ያለን፣ አንዳችን ደግሞ የይሁዳ አይነት ህይወት ያለን። ሁላችንም ከጨለማ ህይወት መድኃኔ ዓለም ክርስቶስ እኮ አውጥቶናል። ግን ስንቶቻችን ክርስቶስን እየፈለግነው ነው ያለነው? አንቲ ውእቱ መሶበ ወርቅ እንተ እስቴታ ኅብስተ ሰማያ። እናንተ በከበርንበት ጠላታችን ባፈረበትና በተዋረደበት በትምህርተ መስቀል እጃችን ሰርተን እናውጣና እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ መጥቶ ከውድቀት ያነሳን የሰላማችን ራስ ልዑል እግዚአብሔር በልብ ታስቦ በቃል ተነግሮ ስለማያልቀው ቸርነቱ በላይ በመላእክት በምድር በደቂቀ አዳም በእኔና በእናንተ በደካሞች አንደበት ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን፣ የተመሰገነ ይሁን። እንዲሁም አክሊለ ምክንም እምኪያችን ዘውድ ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ወመሰረተ ንጽሕናችን መሰረት ወላዲተ አምላክ እመ አምላክ ብለን ስሟን ጠርተን የማናፍርባት ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት የተሸጋገርንባት እመብርሃን ወላዲተ አምላክ ከክብር ዕፀ መስቀሉ ከቅዱሳን ጋራ ስሟ የተመሰገነ ይሁንና ለእናንተም እንደሚገባችሁ በቅድሚያ የታላቅ ደብር ዋና አስተዳዳሪ መላከ ልዑላን ቀሲስ ዮሐንስ ጋሻቸው እንዲሁም የጸሎት አባት አባ ቆሞስ አባ ሃይማኖት እንዲሁም የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር እስከ ሞት ድረስ ባፈቀረንና በወደደን በክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምንስ አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እግረ ስጋችን አገስግሶ እግረ ልቦናችን አነሳስቶ በዚህ በተቀደሰው አደባባይ በተቀደሰው ቅጽር እንድንሰበሰብ ያደረገን የፈቀደልን የአባቶቻችን አምላክ በድጋሜ ስሙ የተመሰገነ ይሁን። እንግዲህ አባታችን እንደነገሩን የራቅነ የምንችል ቀርበን መቅረብ የማንችል ደግሞ በያለንበት ከወሬ ልብን ከመበተን ራሳችን ተቆጣጥረን የእግዚአብሔርን ቃል ሰምተን በተማርነው ለፍሬ በቅተን ፍሬ አፍርተን ወደ ቤታችን እንድንመለስ እግዚአብሔር አምላክ ይርዳን። ምክንያቱም የመጣነው የተሰባሰብነው ፍሬ ለማፍራት ነው። የመንግስት ወራሽ የስሙ ቀዳሽ ለመሆን ነው። የመንግስት ወራሽ የስሙ ቀዳሽ ለመሆን ደግሞ የሚቻለው ፍሬ ስናፈራ ነው። ስለዚህ ሁላችንም እኔን አቁሞ እናንተን አስቀምጦ እግዚአብሔር አምላካችን ያስተምረናልና ለእኔ ተናጋሪ አንደበትን ከምስጢር ጋራ ለእናንተ ሰሚ እዝነ ልቦናን ካስተዋይ አእምሮ ጋር እግዚአብሔር አምላክ ያድለን ያድላችሁ። እንግዲህ አባቶችንም ሁልጊዜ እንደሚነግሩን የምንችል ነው። ከነገር ራቁ ነው የሚሉ አይደለ? ከቤተ ክርስቲያን ግን ቀረቡ ነው። እክትዋ ለጽዮን ወቀፍዋ ስለሆነ ማለት ነው። ስለዚህ የምትችሉ አሁንም በድጋሜ ወደ አውደ ምሕረቱ በአውደ ምሕረቱ ሰፊ ነው። ቀረብ ቀረብ ብትሉ መልካም ነው። እንግዲህ የምንማማርበት የትምህርታችን ርዕስ የሚሆነው በዛሬ ሊቃውንቱ ቁመውት ባደሩ ቃለ እግዚአብሔር እሱን እንደመነሻ እናደርጋለን። ቁመውት ያደሩት መዝሙር ወበእሑድ ሰንበት ጌሰት ማርያም መግደላዊት በጽባሕ ሀበ መቃብር እንዘ አዲ ጽልመት ወረከበት እብነት ቱተባፈ መቃብር ይላል። በጽባሕ ሀበ መቃብር
ሰንበት ከመጀመሪያው ስንጀምር ወበእሑድ ሰንበት ጀሰት ማርያም መግደላዊት በእሑድ ጧት በዕለተ ሰንበት ማርያም መግደላዊት ፈጥና ገስግሳ ሄደች ወይም መጣች፣ ወደ መቃብሩ መጣች ይላል። ማርያም መግደላዊት እሑድ ጧት ወደ ጌታችን ወደ ኢየሱስ ክርስቶስ መቃብር ፈጥና ገስግሳ መጣች ይላል ኃይለ ቃሉ። የተናገረው ቅዱስ ያሬድ ነው። ቅዱስ ያሬድ የተናገረው መዝሙሩ ካህናቱ ሊቃውንቱ ቆሞት ያደሩት ቃለ እግዚአብሔር ነው። ግን ደግሞ ቅዱስ ያሬድ ያነሳው ምንጩ ደግሞ ወንጌል ላይ ነው። የማቴዎስ የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። እንዘ አዲስ ጽልመት ገና ጨለማ እያለ ማርያም መግደላዊት ወደ ክርስቶስ መቃብር ፈጥና ገስግሳ መጣች ነው። ገና ጨለማ እንዳለ በጨለማው ማለት ነው። እንግዲህ የትምህርታችን ርዕስ ጥር ጠቅለል ስናደርገው ከጨለማ ያወጣትን በጨለማ ፈለገችው በሚል ርዕስ እንነጋገራለን። እስኪ አንድ ጊዜ ኃይለ ቃሉን አብረን እንበለው። ከጨለማ ያወጣትን በሉ እስኪ። በጨለማ ፈለገችው። ከምን ያወጣትን? ከጨለማ ያወጣትን፣ ከጨለማ ሕይወት ያወጣትን በጨለማ ፈለገችው ይሆናል ርዕሳችን ጠቅለል ስናደርገው። እንግዲህ እቺ ማርያም መግደላዊት ታሪኩ ሰፊ ነው፣ ሰፋ ያለ ታሪክ አለው። እጥር ጠቅለል ለማድረግ ግን እሞክራለሁኝ። ከጨለማ ሕይወት ያወጣትን አምላክ ገና በጨለማ ሴት ልጅ ናት፣ ወንድ አይደለችም። 12 ሐዋርያት ፈርተው ደንግጠው ተሸብረው ሲደበቁ ሲሸሸጉ በዝግ ቤት ሲቀመጡ ጨለማው ሳይበግራት ሰማይና ምድሩ ሳይታይ ገና በጨለማ መድኃኔ ዓለም ክርስቶስን ፍለጋ ሄደች። ፍለጋ ሄዳም መቃብሩ ተከፍቶ አግኝታ ጌታዬን ሰርቀውታል ወስደውታል ብላ ለሐዋርያት ተናግራ ሐዋርያትም መጥተው አይተው እነሱ ሲመለሱ እርሷ ግን ከዚያው ተቀምጣ ታለቅስና ታነባ ነበረ። ከምን ያወጣትን? ከጨለማ ያወጣትን መድኃኔ ዓለም ክርስቶስን ሽቶ ልትቀባ ሽቶ ገዝታ ይዛ ነበረ። በጣም የሚገርም ነው እውነት ለመነጋገር። ከጨለማ ሕይወት ያወጣት አምላኳን በጨለማ የፈለገችው ምን አይነት ጨለማ ሕይወት ነበረች ማርያም መግደላዊት? ልብ ብለን ሁላችንም እንድንሰማ በመብራን ስም ማጸናቸዋለሁ። ሁላችንም ከጨለማ ሕይወት መድኃኔ ዓለም ክርስቶስ እኮ አውጥቶናል። ግን ስንቶቻችን ክርስቶስን እየፈለግነው ነው ያለነው? 5500 ዘመን ካለው ከጨለማ ሕይወት ከአሮንቃ ሕይወት አውጥቶናል። በተለያየ ኃጢአት ወድቀን ከዚህ ኃጢአትም እግዚአብሔር ይቅር ብሎን ታድገለሽ ኃጢአትሽ እንዳለት እኔና እናንተንም በመምህረ ንስሐችን አማካኝነት ኃጢአታችን ተወግዶልን ለሥጋው ደግሞ በቅተናል። ደግሞ ለዚያ ክብር በቅተን አሁን ክርስቶስን የዘነጋ ነው ስንቶች እህቶች ወንድሞች አለን። አስቡት፣ ልብ በሉ። የማርያም መግደላዊት ሕይወት 7 አጋንንት አድረውባት የጨለማ ሕይወት ያልኳችሁ በኃጢአት መኖር ነው። አሁንም ብዙዎቻችን በኃጢአት የምንኖር ሰዎች በጨለማ ሕይወት ውስጥ ነው ያለነው። በጨለማ ሕይወት ውስጥ ነው ያለነው። ማርያም መግደላዊት 7 አጋንንት አድረውባት 7ቱ አጋንንት ሁሉ 7 አይነት ኃጢአት ያሰሯት ነበር። ከዚህ ነው እግዚአብሔር የገላገላት። ከዚህ ነው ያላቀቃት። ከኃጢአት፣ ከውድቀት፣ ከዝሙት፣ ከትዕቢት፣ ከስስት ከዚህ ሁሉ ነገር እግዚአብሔር ምን አደረጋት? አወጣት። ከዚህ ጨለማ ሕይወት ያወጣትን አምላኳን ግን ሳትፈራ ሳትደነግጥ ውለታዋን ሳትረሳ ሳትዘነጋ በጨለማ ፈለገችው። አስቡት፣ ልብ በሉ። 2 አይነት ሰው አለ። ከጨለማ ያወጣውን አምላኩን በጨለማ የሚፈልግ፣ ከጨለማ ያወጣውን አምላኩን ደግሞ በጨለማ አሳልፎ የሚሰጥ ሰው 2 አይነት ሰው አለ። አስቡት፣ 2 አይነት ሰዎች ነን በዚህ መድረክ የተሰበሰብነው። አንዳችን የማርያም መግደላዊት አይነት ሕይወት ያለን፣ አንዳችን ደግሞ የይሁዳ አይነት ሕይወት ያለን። አስቡት፣ ይሁዳ ከጨለማ ያወጣውን አምላኩን ልብ በሉ በጨለማ አሳልፎ እኮ የሰጠው ታስታውሳላችሁ። ከጨለማ ያወጣውን አምላኩን ዛቡሁል አባቱን ሰልቦ ገሎ የነበረው እናቱን አግብቶ የነበረው ይሁዳ እግዚአብሔር ከዚያ ጨለማ ሕይወት አውጥቶ ከዚያ ኃጢአት ውድቀት ከኃጢአት አዘቅት አውጥቶ ሐዋርያ አድርጎ ሙታንን የሚያስነሳበት ሕሙማንን የሚፈውስበት ስልጣን ከሰጠው በኋላ
እንደገና በጨለማ የፍቅር ነው ያድሮበት የገንዘብ ፍቅር አድሮበት ከጨለማ ህይወት ከጨለማ ውስጥ ያወጣውን አምላኩን በጨለማ አሳልፎ በ30 ብር ሸጠው። አስቡት። ልክ እንዲህ ነን ብዙዎቻችን አሳልፈን ለራሳችን ፍላጎት ለገንዘብ ፍቅር ሊሆን ይችላል፣ ለስልጣን ፍቅር ሊሆን ይችላል፣ ለኃጢአት ፍቅር ኃጢአትን ምንሰራም ኃጢአት እየጣፈጠችን ኃጢአትን አፍቅረን አይደል? ለእንደዚህ አይነት ነገር ከጨለማ ህይወት ያወጣልን አምላክ ልክ እንደ ይሁዳ አሁንም እየሸጥን ያለን ብዙ እህቶች ወንድሞች አለን። በእውነት እግዚአብሔር ልቦናችን ይመልስልን። ማርያም መግደላዊት አስቡት፣ ከዚያ ጨለማ ህይወት ተነሳች። አሁን የማርያም መግደላዊት ትንሣኤን በባለፈው የዛሬ ሳምንት እንደተነጋገርነው ትንሣኤ ልቦና አግኝታ ነው የተነሳችው። ከሰባቱ አጋንንት የሚያሰሯትን ኃጢአት ሁሉ ትታ እግዚአብሔርን ወደ መከተል እግዚአብሔርን ወደ መፈለግ የሄደችው ትንሣኤ ልቦና ስላገኘች ነው። ቀድሞ እኮ አንድ ቀን አስታውሰው አታውቅም ነበረ። እንግዲህ ባጭሩ ማርያም መግደላዊት እነዚህ 7 አጋንንቶችን እነዚህ ስለሆኑ እኔና እናንተንም እያወኩን እኔና እናንተንም ከእግዚአብሔር እያራቁን ያሉ እነዚህ 7 አጋንንት ናቸው። ከዚህ ውጭ የሰው ልጅ ውድቀት አያጋጥመውም። እነዚህ ነው ጥር አድርገን ለማየት የምንፈልገው። የመጀመሪያው በማርያም መግደላዊት ላይ አድሮባት የነበረው አጋንንት ምን ይባላል መሰላችሁ? መንፈሰ ትዕቢት ይባል ነበር። መንፈሰ ትዕቢት የመጀመሪያው መንፈሰ ትዕቢት። ሁለተኛው ደግሞ መንፈሰ ጽርፈት ይባላል። መንፈሰ ምን አልኳችሁ? መንፈሰ ጽርፈት፣ የስድብ መንፈስ ተሳደብ የሚል መንፈስ ሁለተኛው። ሶስተኛው ደግሞ መንፈሰ ቅናት፣ በሰው የሚያስቀና የራስን ትቶ በሰዎች እንድንቀና የሚያደርግ ሰይጣን ማለት ነው። መንፈሰ ቅናት ይባላል። አራተኛው ደግሞ መንፈሰ ትውዝብት፣ ጌጣጌጥ አብዙ እያለ ሰውን የሚያውክ ዓለሙን አሁን ተቆጣጥሮት ያለ ስልጣኔ እያስመሰለ ማለት ነው። መንፈሰ ምን አልኳችሁ? ትውዝብት ይባላል። አምስተኛው ደግሞ መንፈሰ ዝሙት ይባላል። አምስተኛው መንፈሰ ዝሙት። ስድስተኛው መንፈሰ ሐሰት። ሰባተኛው መንፈሰ ጽርፈት። እንግዲህ እነዚህ ናቸው አድረው በማርያም መግደላዊት መንፈሰ ሐሰትና በሐሰት መማል ማለት ነው። እነዚህ ናቸው በማርያም መግደላዊት ላይ አድረው ሲያሰቃያት ነበር። አሁን እነዚህን እየራሳቸውን ለብቻ እያደረግን እናያቸዋለን። የመጀመሪያው ምንድን ያልኳችሁ? መንፈሰ ትዕቢት ነበር ያደረባት። ይቺ ማርያም መግደላዊት መንፈሰ ትዕቢት አድሮባት ያሰቃያት ነበረ። ከዚህ መድኃኔ ዓለም ክርስቶስ ገላገላት፣ ከዚህ ጨለማ ህይወት አወጣት። ትዕቢት አድሮባት ከኔ የበለጠ ቆንጆ ከኔ የበለጠ መልከ መልካም የለም እያለች በራሷ ትመካና ትኮራ ነበር። አያችሁት? እንደ ትዕቢት ያለ ኃጢአት የለም፣ ከባድ ኃጢአት። መጽሐፈ ምሳሌ ስንመለከትም ምዕራፍ 11 ላይ ከቁጥር 2 ላይ ትዕቢት ከመጣች ውድቀትን ታስከትላለች ታመጣለች ይላል። ምን ከመጣች? ትዕቢት ከመጣች ምንን ታስከትላለች? ውድቀትን። ውድቀት ምንድነው? የኃጢአት ውድቀት ነው፣ መከራን ነው። ሌላ ምን ያስከትላል ትዕቢት? አሁን ትዕቢት ምንን ያስከትላል? ውድቀትን ያመጣል። ውድቀት ደግሞ ከእግዚአብሔር መራቅ፣ ከኃጢአት መውደቅ፣ በኃጢአት መውደቅ፣ ከጽድቅ መውደቅ ማለት ነው። ከጽድቅ ጎዳና መውደቅ፣ ከጽድቅ መራቅ ማለት ነው። በኃጢአት ጎዳና መውደቅ፣ ይሄ ውድቀት ይባላል። ስለዚህ ምን አለ መሰለህ መጽሐፈ ምሳሌ ምዕራፍ 11 ከቁጥር 2 ላይ ትዕቢት ከመጣች ውድቀትን ታመጣለች፣ ውድቀትን ታስከትላለች ይላል። ማርያም መግደላዊት ትዕቢት አደረባትና ከዚያ ወደቀች፣ በዝሙት ወደቀች፣ በቅናት ወደቀች። ሌሎች አጋንንት እየተሰባሰቡ እየተጠራሩ ምን አደረጓት? መዋያ ማደር ያደረጓት። አያችሁት? ሰው መጀመሪያ ትዕቢታም ከሆነ በእውቀቱ የሚኮራ ከሆነ በስልጣኑ የሚኮራ ከሆነ በውበቱ የሚኮራ ከሆነ እግዚአብሔር በሰጠው ጸጋ የሚኮራ የሚተብት ከሆነ እርሱ የሰይጣን ማደሪያ ነው ማለት ነው። ትዕቢታም ሰው ልብ ብላችሁ እርሱ አይደለም የሚተብተው፣ ሰይጣን ስላደረበት ነው። በገንዘቡ በስልጣኑ የሚመካ የሚኮራ ከሆነ ሁሉም ከእግዚአብሔር የተሰጠው መሆኑን ዘንግቶ ማለት ነው። ለዚህ ነው መጀመሪያ ትዕቢት ማንን ምን አድርጓል? መልአክን ምን አድርጓል? ሰይጣን አድርጓል። እንደ ትዕቢት ያለ ከባድ ኃጢአት የለም። እየሰማችሁ ነው እህቶች ወንድሞች? በእውነት እግዚአብሔር ትዕቢትን ከኔና ከእናንተ ያርቅልን። እሷ የምትኮረው በመልኳ በውበቷ ነበር። አሁን በውበታችን የምንኮራ፣ በስልጣናችን የምንኮራ፣ በገንዘባችን የምንኮራ ሁላችንም ቢሆን
ሰይጣን አድሮብን ነው እንጂ ያንን እኔና እናንተ ያመጣነው ሀብት ንብረት አይደለም። ውበታችንም ይረግፋል፣ እግዚአብሔር ሰጥቶን ነው። ቀይ ጭቃም የቀባን ጥቁር ጭቃም የቀባን የእግዚአብሔር ስጦታዎች ነን። ሁላችንም በሰጠን ጸጋ ልንኮራበት አንገባም። ምን ትብከዘ ይነሳይከም ካለከው ምን ትብከዘ ይኮነው በለከ ነው የሚለው። ከእግዚአብሔር ያልተሰጠነው ምንም ነገር የለም። ሁሉ ከእግዚአብሔር የተሰጠነው ነው። እግዚአብሔር በሰጠን ሀብት ደግሞ ልንኮራ አይገባም። ሰይጣንን መልአኩን ሰይጣን ያደረገው መልአኩን ታውቁ አይደለም እንዴ? ሳጥናኤልን መልአክ እኮ ነበር አይደለ? አዚ መንጦ ላይ ፍቅር በእግዚአብሔር ነበረ። ግን ትዕቢታም በመሆኑ ያልፈጠረውን ፍጡር ፈጣሪ ላይ በማለቱ አመስግን ሲሉት አመስግኒ በማለቱ ወደ እንጦርጦስ ወረደ፣ ተዋረደ። አያችሁ፣ ትዕቢት ስታደር መልአክ የነበረውን ወደ ሰይጣንነት ቀየረችው ማለት ነው። ማናት እንዲህ ያደረገችው? ትዕቢት። ውርደት ማለት ይህ ነው። ትዕቢት ከመጣች ውርደትን ታስከትላለች ማለት ይህ ነው። ትዕቢት አደረበት፣ ወደ እንጦርጦስ መውረድን አስከተለችበት ማለት ነው። ስለዚህ ሁላችንም በእውቀታችን የምንኮራ በውበታችን የምንኮራ ሰዎች ማን አድሮብናል? እየሰማችሁ ነው? ሰይጣን አድሮብናል። ምን የሚባለው ሰይጣን? መንፈሰ ትዕቢት የሚባለው ሰይጣን ማለት ነው። ልክ እነዚህ ሰባቱን የማርያም መግደላዊትን ሕይወት የማሳያችሁ የራሳችን ሕይወትን እንድናይ ነው። እነዚህ አጋንንት በእኔ ያሉ የሉም ብለን ራሳችን እንድንመረምር እንጂ የማርያም መግደላዊትን ታሪክ ለመተረክ ብቻ አይደለም። ልብ በሉ። ታሪክ ሲተረክ ይህ ታሪክ በእኔ ውስጥ ሕይወት አለ ወይ? እኔ ከዚህ ምን ይሻላለሁ ብለን ምን እማራለሁ፣ ምንስ ለውጥ አመጣለሁ ብለን ራሳችን እንድናይ ነው። አሁን በትዕቢት የተወጠኑ ሰዎች ልክ እንደ ማርያም መግደላዊት አይነት ሰዎች ነን ማለት ነው፣ ሰይጣን ያደረብን። ስለዚህ እግዚአብሔር አምላካችን ወዶና ፈቅዶ ከትዕቢት እንዲያላቅቀን ቅዱስ ፈቃዱ ይሆንልን። ማርያም መግደላዊት የምትኮራው እግዚአብሔር ውበት ሰጥቷት ነበረ። መጨረሻ ግን ትንሣኤ አግኝታለች። እንደሷ ትንሣኤ እንድናገኝ ነው ሁላችን ነው የምንማማረው። ውበቷን ትማረክ ነበር። ውበቷ ምን ትመካ ነበረ። ከራስ ፀጉሯ እስከ እግር ጥፍሯ ድረስ መስተዋት አላት። አሁን ወደ ክርስቶስም ትንሣኤ ልቦና ያገኘችው ከዕለታት አንድ ቀን ፀጉሯን ስትፈታ ስትጎነጉን መልኳን ስታማምር ስትቀባባ ቀጥ ብላ ስታየው ሰውነቷ በጣም አስቀናት ይላል። ራሷ በራሷ ማለት ነው። አየችና ምን ፍሬ አለው ምን ዋጋ አለው አለች። ደግሞ አዙራ አያችሁ፣ ልቦናችን ሲመለስ እኮ መብርሃንና ልቦና ሲሰበል ትንሣኤ ስናገኝ ሁሉን እንዘነጋዋለን። ያን ሁሉ ኃጢአት እየሰራች ምን አለች? በእውነት ቢሆን የማይጠወልግ ቢሆን አፈር ማለብስ ቢሆን ጥሩ ነበር፣ ግን ምን ዋጋ አለው? ነገ እኮ አፈር ለብሳለሁ አለች። አያችሁት? ነገ እኮ ጠወልጋለሁ፣ ነገ ወደ መቃብር ወርዳለሁ አለች። አያችሁት? ከንቱ ነው እኮ ውበት ያለችና ልብ አለች፣ አስተዋለች። አያችሁት? ልቦና ሲመለስ በአንድ ጊዜ ነው። አዚያ ምን አለች? ክርስቶስን ፍለጋ ሄደች። ከጨለማ ያወጣትን አምላኳን ጨለማ በጨለማ የፈለገችው ልብ ብላ አስተውላ ዕለተ ሞቷን በማሰቧ ነው። እውነት ልንገራችሁ፣ ዕለተ ሞታችን ካሰብነ ከኃጢአት እንርቃለን፣ የሰይጣን ማደሪያም አንሆንም። ሰው ዕለተ ሞቱን እኮ ስለዘነጋ ነው ከወንድሙ ጋር የሚገዳደለው፣ የሚጣለው፣ የሚኮራ የሚተብት በስልጣኑ በሀብቱም ቢሆን ነገ ስልጣኑን እንደሚለቀው ሀብቱንም እንደሚያጠው ውበቱም እንደሚጠወልግ ጤናም እንደሚያጣ ይህንን ካወቀ በጤናውም በሀብቱም በንብረቱም አይኮራም አይመካም። ለምን? ዕለተ ሞቱን ስለሚያስብ። ማርያም መግደላዊት ዕለተ ሞቷን አሰበችና ክርስቶስን ፍለጋ ሄደች። ስለዚህ እኔና እናንተም ዕለተ ሞታችን አስበን ክርስቶስን እንድንፈልግ ወደ ስጋው ደግሞ እንድንቀርብ እግዚአብሔር አምላክ ይርዳን። የመጀመሪያው ይህ ነበረ፣ አዚህ ሕይወት አወጣት። ሁለተኛው ደግሞ ምንድን ነበር ያልኳችሁ? መንፈሰ ጽርፈት ይባላል። ሰውን ተሳደብ የሚል መንፈስ። ይህ መንፈስ አድሮባት ያሰቃያት ነበር። ከጎዳና ላይ ተቀምጣ የወጣውን ያወረደውን ያገደመውን ሁሉ ተሳደብ ነበረ። ዝም ብላ ታናሽ አትል ታላቅ አትል ተሳዳቢ ነበረች። አይ ጉድ! አሁን እኮ ይህ መንፈስ በሁላችን ላይ ያለ አይደል? አፋችን የማይናገረው ምን አለ? የክርስቶስን ስጋና ደም አይቀበልም እንጂ ለማማትና ለመሳደብ አንደኛ ነን እኮ አይደል? አዎ፣ ምሳሌም ይናገራል። ሕይወትና ሞት በምንድን ነው የሚለው? በአንደበት ውስጥ ናት ይላል። ሕይወትና ሞት። ሕይወት ምንድን ነው? በአፋችን ስንጸልይበት ስናመሰግንበት፣ ይሄ ሕይወት ነው። ስንሳደብበት ስናማበት፣ የማይገባ ነገር ስንናገርበት ደግሞ ይሄ ሞት ነው። መጽሐፈ ምሳሌ ነው የምናገር። ሕይወትና ሞት በአንደበት ነው ይላል። ሲራክም ይህን ይደግመዋል። ሐሰርከሂ ወትንሣኤከ ይላል። ውርደትህም ክብርህም ትንሣኤህም በአንደበትህ ነው ይላል። በመናገር ትከብራለህ፣
በመናገር ደግሞ ትዋረዳለህ ይላል። እግዚአብሔርን በማመስገን ነው። በአንደበት ትከብራለህ፣ በአንደበት ደግሞ ትዋረዳለህ። ሰዎች የሚዋረዱት በመሳደባቸው፣ ክፉ ቃል በመናገራቸው ይዋረዳሉ። በማመስገናቸው፣ በመዘመራቸው ደግሞ በማስተማራቸው ደግሞ ምን ይላሉ? ይከብራሉ። ስለዚህ ሲራክም የተናገረው ይህን ነው። ራዕየ ዮሐንስ ምዕራፍ 13 ላይ ስንመለከት ለአውሬው ተሳዳቢ መንፈስ ተሰጠው። ስድብን የሚያበዛ የሚሳደብ ሰው እሱ ደግሞ ምንድን ይባላል? ሰይጣን ነው ማለት ነው። ሰውን የሚሳደብ ሰውን እንደፈለገ የሚያንቋሽሽ እሱ መንፈሰ ጽርፈት የሚባል ሰይጣን ያደረበት ሰው ነው። አሁን በዓለማችን ይህ መንፈስ አድሮብናል። ከላይ እስከ ታች ያሉትን እንሳደባለን። እኔና እናንተስ ማነን? ካህናትንም ጳጳሳትንም ቀሳውስትንም ዲያቆናትንም ሁላችን በማይገባን እየገባን ስንፈተፍት የምንውል ብዙዎች እህቶች ወንድሞች አለን። መሳደብ ማንን አጽድቋል? ስድብ ማንን መንግሥተ ሰማያት አግብቷል? እኔ ይሄ በጣም ይገርማል። አናጠፋን ማለት አይደለም። መምህራን ሰባኪያን ሁነን ቄሶች ሁነን ዲያቆናት ሁነን መነኩሴዎች ሁነን አባቶችም አያጠፉም ማለት አይደለም። ግን እግዚአብሔር የፈደው ለኩሉ በከመ ምግባሩ አለ። የሁላችን ዋጋችን እግዚአብሔር ይከፍላል። እኔና እናንተ ግን ልንሳደብ አልተፈቀደልንም። በፍትሐ ነገሥትም ስንመለከት ኃጢአቱ ካህንን የተሳደበ አባቶችን የተሳደበ ንስሐ ምን ይላል? ኃጢአቱ አይሰረይለትም ይላል። አሁን እንዲህ ሲል ኃጢአቱ የማይሰረይ ሆኖ አይደለም፣ ኃጢአቱ ጽኑ ነው ከባድ ነው ሲል ነው ይላል እንጂ የማይሰረይ ኃጢአት የማይፋቅ ኃጢአት አለ ማለት አይደለም። በንስሐ የማይደመሰስ ኃጢአት የለም። ሁሉ ኃጢአት በንስሐ ይደመሰሳል። ግን ካህናትን መሳደብ ከባድ መሆኑን ለማስረዳት ለአጽንዖተ ነገር ምን አለ? ካህናትን የተሳደበ ኃጢአቱ አይሰረይለትም ይላል። ስለዚህ እኔና እናንተ በመሳደብ የምንጸድቅ አይደለንምና ሁላችን አንደበታችን ቅዱስ ዳዊት እንደተናገረው ወማይጾ ዘአቅም ለከናፍሬ ይላል። እባክህ ላፌ በጎ ነገር እንዲናገር ደጃፍ አብጅለት። ወማይጾ ዘአቅም ለከናፍሬ ለደጃፍ ላፎቼ ደጃፍ አብጅለት። ወማይጾ ዘአቅም ለከናፍሬ ያለው ይህን ነበር። ለዚያ የቅዱስ ገብርኤል ደራሲ ምን ላፉ የኩና አቃቤ ከመይጅን ባምጾ ላፌ እባክህ ጠባቂ ሁንልኝ፣ በረኛ ሁንልኝ ከመይጅን ባምጾ እምቢ ብሎ ሰውን እንዳይሳደብ ሰውን እንዳናገር እንዳያማ ላፉ የኩኑ አቃቤ ከመይጅን ባምጾ ወበከናፍሬ አንብር ዘትዕግሥት ማይጾ ይላል። ደግሞ ሰውን ቢሰድቡኝ ቢናገሩኝ ብዙ ነገር ቢያደርጉኝ እንዳልመልስላቸው ላፌ እባክህ ትዕግስትን የትዕግስት በራፍን አድርግልኝ ይላል። ስለዚህ እግዚአብሔር አምላክ ትዕግስት እንዲሰጠን ማስተዋልንም እንዲያድለን እግዚአብሔር ቅዱስ ፈቃዱ ይሆንልን። ተሳደቡ የሚል መንፈስ ያድርባችሁ ማን አድሯል ማለት ነው? መንፈሰ ጽርፈት የሚባለው ሰይጣን ሲያድርብን ሰዎችን ተሳደቡ ይላል። እንደዚህ አይነት መንፈስ ያድርባቸው ሰዎች ሰው አይመርጡም፣ ትልቁንም ትንሹንም ይሳደባሉ ማለት ነው። ሁለተኛው ይህ ነው። ውጥር ለማድረግ አንዱ ብቻ ያውላል። ትምህርቱን ሰፋ ስናደርገው ግን ጠቅለል አድርጎ ለማየት ያክል ነው። ሁለተኛው ይህ ነው። ሶስተኛው ምንድነው ያልኳችሁ? መንፈሰ ቅናት። አሁን ይህ መንፈሰ ቅናት የሚባለው ደግሞ በጣም ከባድ ሰይጣን ነው። በሰው እንድንቀና የሚያደርግ የራሳችን እንድናይ አያደርገንም። ይህ በእህቶቻችን በወንድሞቻችን ለሰው በተደረገው ነገር ነው የምንቀና። የኔና እናንተን እንኳን አንድ ቀን ዘወር ብለን አይተነው አናውቅም። እግዚአብሔር ሰጠንን ጸጋ በእውነት የኩለን የተሰጥቶኛ ብለን አስበን አናውቅም። በሰዎች እንድንቀና ነው የምንሆነው። ሰይጣን የሚያደርገን በስልጣን እንድንቀና፣ በገንዘብ እንድንቀና፣ በትዳር እንድንቀና። የስንት ሰዎች የስንት ወንድሞችና እህቶች ትዳር በሰው ቅናት በነገር ስራ የተፈታ የለም። በጣም ከባድ ነው። ይህን አይነት መንፈስ የሚያድርብን መንፈሰ ቅናት የሚባለው ሰይጣን ሲያድርብን ነው በሰዎች እንድንቀና የሚያደርገን። ደግሞ ቅናተኛ ሰው እኮ አያድግም። የሚገርማችሁ ነገር አድሮ አነስ ነው የሚሆነው እንጂ ማደግ አይችልም። በሰው የሚቀና ማርያም መግደላዊት የሚገርማችሁ በእህቷ ትቀና ነበር። አይገርምም? እህቷ እኮ ናት። እህቷ መልካም ነበረች። ከዚያ ትዳር ይዛ ደግሞ ልጅ ወልዳለች። ከዚያ ደግሞ በሰው ዘንድ ደግሞ ተወዳጅነት አላት። ሰው ይወዳታል። ትዳር ይዛ ብዙ ልጆችን ወልዳለች። መልካም ናት። በእርሷ በጣም ትቀና ነበረ። ይህንን ሙሉ ታሪኳን የሉቃስ ወንጌል ምዕራፍ 8 ከቁጥር 2 ላይ የማርቆስ ወንጌል ምዕራፍ 16 ላይ አንድምታው ላይ እናገኘዋለን። ታሪኳን በእህቷ ትቀናባት ነበር። እሷም እኮ ውበት አላት አይደል? ግን የራሷን ውበት ዘንግታ በእህቷ ውበት
እርሷንም ሰው ይወዳታል፣ ግን ከእርሷ በላይ ደግሞ እህቷ ስለምትወደድ በእህቷ ትቀና ነበር። በእውነት አሁን ጎረቤት በጎረቤቱ የሚቀና ሰው የለም። እውነት አናድግም፣ ወደኋላ ነው የምንቀረው። አባቶች ቅናትን ሲተረጉሙ ብለው ይናገራሉ። ቅንድብና ቅናተኛ ሰው አያድግም ይላሉ። የሰማችሁ ነው? ምንና ምን ሰው ነው የማያድገው? ቅናተኛ ሰውና ቅንድብ አያድግም። አሁን ቅንድባችን የራሳችን ጸጉር ስንት ጊዜ ተቆርጠነው እናውቃለን ከተወለድን? ቅንድባችን ግን ተቆርጠነው እናውቃለን? የለም፣ ሁልጊዜም። ስለዚህ ቅንድብ አያድግም ማለት ቅናተኛ ሰው አያድግም። አሁን ቅንድባችን ከተወለድን ጀምሮ ያው ነው፣ ሁልጊዜ ያው ነው። አንድ ቀን አድጎ ጸጉራችን ብዙ ጊዜ ተስተካክለነዋል፣ ቅንድባችን ግን ተስተካክለነው አናውቅም። ስለዚህ አድጎ አነስ ነው፣ ሁልጊዜ ያው ነው። ቅናተኛ ሰው በጓደኛው የሚቀና፣ በእህቱ የሚቀና፣ በስራ ባልደረባው የሚቀና፣ በስልጣን የሚቀና፣ በገንዘብ የሚቀና፣ በጎረቤቱም የሚቀና ሰው ምንድን ነው? ሁልጊዜ እርሱ ጓደኛው እየበለጠ ይሄዳል፣ እሱ ግን እንደ ቅንድብ ከተቀመጠበት ቁጭ ብሎ ይቀራል፣ አያድግም። ለውጥ እንድናመጣ እግዚአብሔር አምላክ ቅናትን ከኔና ከእናንተ ያርቅልን። መጽሐፈ ምሳሌ ምዕራፍ 14 ላይ ይህን ይነግረናል። ቅናት አጥንትን ምን ይላል? ይበላል ይላል። ቅናት ግን አጥንትን ይበረብራል፣ አጥንትን ይሰባብራል፣ አጥንትን እንግዲህ ያላምጣል። በእውነት ቅናት አጥንትን እንኳን የሚጎዳ ነው። አጥንትን እንደትል ያላምጣል ይላል። አጥንትን ያነቅዛል ይላል። እየሰማችሁ ነው? አጥንትን የሚያነቅዘው ምንድን ነው? ቅናት ነው። ስለዚህ የቅናት መንፈስ ከሁላችን ይወገድልን። ስልጣን ስላገኘን በትምህርት ውጤታማ ስለሆነ አንዳንድ ሰዎች በጓደኛቸው ይቀናሉ። አሁን የሚዋዋለው ዓለሙ ምን አድርጎት ነው? ገንዘቡን ቀምቶት ነው እንዴ? በቅናት እኮ ነው። ትዳር እንዲፈታ ብዙ ሰዎች በሰይጣን ብዙ ተንኮል እያደረጉ ሰውን ከሰው የሚለዩ፣ ጋብቻን ከጋብቻ የሚበትኑ፣ በትምህርት ውጤት እንዳያመጣ ደረጃ እንዳያመጣ የሚያደርጉ፣ ስልጣን ላይ ገንዘብ ሲጨመረው ስልጣኑ ከፍ ሲል እንዴት በኋላ የመጡ እሱ ያድጋል ብዙ የሚቀና ሰው እኮ አለ። እሱ ደግሞ እግዚአብሔር እኮ ያለው ጸጋ ነበር ያኖረለት። ግን በዚህ ምክንያት የሚቀኑ ሰዎች አድረው አነስ ናቸው። መጨረሻቸውም ውርደት እንጂ ክብር የለውም። ማርያም መግደላዊት ያድሮባት ያሰቃያት ነበረ አላቸው ከቃሉ ጋር። እግዚአብሔር አምላክ ከሁላችን ጋር ይሁን። ይህ መንፈስ አለብን የለብንም? አለብን የለብንም? አለብን አይደል? እንግዲህ ምን እናድርገው? ወደ ማን እንቅረብ? እንዲርቅልን ወደ ክርስቶስ። እሷ እኮ ወደ ክርስቶስ ሂዳ ነው ራቃ የተወገደላት። ወደ ክርስቶስ ወደ ሥጋው ደግሞ ስንቀርብ እንዲሁም በሁርጧት ነው ያለው አይደል? በሁርጧት ቤተክርስቲያን መምጣትም እንደሚገባና ያስተማራችን ሌሊት ተነስተን ቤተክርስቲያን መገስገስም እንዳለብን። መቃብሩ የክርስቶስ መቃብር ቤተ መቅደስ ናት። የክርስቶስ ሥጋ የተቀምና ደም የሚፈስባት፣ የክርስቶስ ሥጋ የሚቆረስባት፣ የክርስቶስ ደም ደግሞ የሚፈስባት መቃብሩ ቤተ መቅደስ ናት። ወደዚያች ነው ማርያም መግደላዊት ገስግሳ የመጣች ሥጋውን ሽቶ ለመቀባት። እኔና እናንተ ደግሞ የክርስቶስ ሥጋና ደም ለመቀበል በዕለተ እሑድ ወደ ቤተክርስቲያን መገስገስ እንዳለብን እያስተማራችን ነው። ይህም ሁሉ እግዚአብሔር አርቆ ወደ ቤተክርስቲያን እንድንመለስ እግዚአብሔር አምላክ ይርዳል። አሁን ከስንተኛው ነና? ሶስተኛው አይደል? አራተኛው ደግሞ ምንድን ነው ያልኳችሁ? መንፈሰ ትውዝፍት። ይሄ በጣም ከባድ ሰይጣን ደግሞ ዓለምን ተቆጣጥሮት ያለ ይሄ ነው። መንፈሰ ትውዝፍት የሚባለው ደግሞ ምንድነው? ጌጣጌጥ አብዙ የሚል። ኧረ እንደው በዚህ ሲያልተያዝን የለንም። ጌጣጌጥ የማያበዛ ምን አለ? ይህን ስልጣኔ እያደረግነው ውበት እየመሰለን። ይህ እኮ ቀይ ግዛት ነው። የምዕራባውያን እኮ ተልእኮ ነው። የሚገርማችሁ ነገር አሁን ምዕራባውያን ለእኔና ለእናንተ የሰጡን ተልእኮ ነው። ይህ ሰይጣናዊነት ነው። መንፈሰ ትውዝፍት የሚባለው ሰይጣን ሲያድር በቃ የምንለብሰው ልብስ ቅጥ ያጣ ነው። የምንቀባው ቅባት ምን ይባላል? ሬው ስንቱን ተጠቅሶ ያልቃል። በጣም ብዙ ነገሮችን እንጠቀማቸዋለን ውበትን ለመጨመር ብለን ማለት ነው አይደል? ከልብሳችን ጀምሮ እግዚአብሔር አምላካችን እኮ በሙሴ አድሮ ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ላይ ሴቶች የወንዶችን ልብስ አይልበሱ፣ ወንዶችም የሴቶችን ልብስ ምን አይሉ አይልበሱ። ይህን የሚያደርግ ቢኖር በእግዚአብሔር ዘንድ የተጠላ ነው ይላል። ማን ይህን ኃይለ ቃል የተናገረው? እግዚአብሔር እኮ ነው በሙሴ አድሮ የተናገረው። ሴቶችም የማንን ልብስ አይልበሱ? የወንዶችን። እየሰማችሁ ነው እህቶች? አዛኝን እንደ ስለመቤቴ ነው የምማጸናችሁ ይህን ቃል የምትሰሙ። እስቲ ወንድ ለመሆን አትፈልጉ። ሴትን የመሰለ እኮ ክብር ያላት የለችም። እናቶች እህቶች፣ አሁን ከወንድ ለመሆን ሴቶች ወንድ ለመሆን ትሮጣላችሁ አይደል? ወንዶች ደግሞ ሴት ለመሆን ጸጉራችን ለመስራት ለማሳደግ እንሯሯጣለን አይደል?
በጣም ቅጣተናል እኮ። አሁን ይህ እኮ የምዕራባውያን ተልእኮ ነው እኮ። አስቡት። አሁን ስንቶቻችን ቀይ ቀበሮ መስለን የምንወጣ እህቶች አለን። እግዚአብሔር የሰጠን ውበት ትተን ይህ መንፈሰ ትውዝት የሚባለው ሰይጣን ሲያድርብን ነው እንዲህ የሚያደርገን። ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 5 ከቁጥር 20 ጀምሮ ሲናገር የሥጋ ፈቃዶች ይልና ሲጠቅስ ዝሙትን፣ ቅናትን ይልና አዚያ ደግሞ የምንዝር ጌጥን ይላል። የምንዝር ጌጥን አሁን ራቁታችሁን ገላችሁን የሚያሳይ ልብስ ለብሳችሁ የምትሄዱ እህቶች ማን እንዲያችሁ ነው? ምን ለመጨመር ነው? ማን እንዲመለከታችሁ ነው? ምን ዝሙትን ለማስከተል እኮ ሌላ ነገር አይደለም። ሰው በወጥመድ ለመጣል ብቻ ነው፣ ሌላ ጥቅም የለውም። አሁን እንግዲያ ሰው ማን ይሞት ራቁቱን ሄዶ ያምርበታል? መጽሐፍ እኮ ከለከለ። ለምንድን ነው እግዚአብሔር የሚለውን የምንሰማ? ልቦናችን ያለንን የምንሰማ ለምንድን ነው? ልቦናችን ክፉ ልብ ክፉ ነገርን ያበቅላል። እኔ ደስ የሚለኝ እንዲህ ነው እያልን አካሄዳችን የተስተካከለ አይደለም። ሰይጣን ሲያድርብን ጌጣጌጥ እንድናበዛ ያደርገናል። የማንቀበው የማንኳኳለው እኩል የለም። በእውነት ፍትሐ ነገሥት አንቀጽ 11 ላይ መመልከት እንችላለን። እንዲሁ አላችሁ እናንተ እህቶች ወንድሞች አላችሁ ሁላችሁ። በእውነት እግዚአብሔር ከሁላችን ጋር ይሁን። አንቀጸ ምዕመን ምዕራፍ አንቀጸ ምዕመን 11 ላይ አንቀጽ 11 ላይ ስንመለከት ስለ ምዕመናን የተጻፈ ፍትሐ ነገሥት ነው። ምን ብሎ ይናገራል መሰላችሁ? ማንንም ሰው ማንንም ከውበቱ ለሌላ ውበት አይጨምር። ይህን የሚያደርግ ሰው የሚነቀስ ቢኖር እርሱ ከመልኩ ላይ መልክ እየጨመረ ነው። እግዚአብሔር አስተካክሎ አልፈጠረኝምና እኔ በገንዛ ስልጣኔ ውበቴን አስተካክዬ ምን አላዋለሁ አሳምረዋለሁ ማለት ነው። እግዚአብሔርን መቃወም ነው ይላል። ቀጫጭን ልብስም አትልበሱ እትልበሱ ልብሰ ቀጠንተ ይልና ሰውነትን የሚያጋልጥ ሰውነትን የሚያሳይ ልብስ አትልበሱ ይላል። ምንን የሚያሳይ ልብስ? አረ በሞት የነገሩ ነው። ደስ አይላችሁ መሰል እንደዚህ አይነት ነገር ሲነገር እህቶቻችን ቅር ይላችኋል አይደል? ይላችኋል። እንግዲህ ቅር ካላላችሁ ለምንድን ነው በእውነት እግዚአብሔር የሚለውን ማሰሙ? አሁን እኮ ብዙዎቻችን ልቦናችን ሌላ ቦታ ነው። ቅር የሚላችሁ አላችሁ። ቅር ይበላችሁ። ከእግዚአብሔር የሚበልጥ ምንም ነገር ስለሌለ ቤተክርስቲያን ታስተምራለች። አለመስማት የኔና የእናንተ ጉዳይ ነው። እግዚአብሔር ግን እያስተማረን ነው እንድንጸድቅና ወደ መንግስተ ሰማያት እንድንገባ። እግዚአብሔር ግን በመምህራን በካህናት አድሮ በቀሳውስት አድሮ እየመከረን ነው። መስማት አለመስማት የኔና የእናንተ ጉዳይ ነው። እግዚአብሔር ግን ምን ይላል? ቀጫጭን ልብስን ሰውነትን የሚያሳይ ልብስ አትልበሱ። በእውነትም አምላክን እስቲ ያስቡት። ልብስ እኮ የጸጋ ምሳሌ ነው። ሔዋን አዳም ራቁታቸውን የሆኑ ከምን ሲገፈፉ ነው? ከጸጋ ሲጋፈፉ ራቁታቸውን ሆኑ። ጸጋ እግዚአብሔር ሲኖራቸው ጸጋ እግዚአብሔር ተጎናጽፈው ሲኖሩ ግን ራቁታቸውን ቢሆኑ ብርሃን ተጎናጽፈው ብርሃን ለብሰው ነበሩ። ኀፍረታቸውን በቅጠል ለመሸፈን የተሯሯጡት እኮ ጸጋ እግዚአብሔር ሲገፈፋቸው እኮ ነው። አሁን ያለነው ትውልድ በይፋ ምን እያልን ነው? ራቁታችን የምንሄድ እህቶች ወንድሞች ምን እያልን ነው? ጸጋ እግዚአብሔር ተለይቶናል እያልን እኮ ነው። ረድኤተ እግዚአብሔር ርቆናል እያልን ሌላ ምንም የለም። አዳምና ሔዋን ራቁታቸውን የሆኑ ጸጋ እግዚአብሔር ሲለያቸው ነው። እግዚአብሔር ከኔና ከእናንተ ጋር እንደሌለ በይፋ እያሳየን ነው ያለነው። የመጽሐፍ ቅዱስ ነው፣ እኔ አይደለም የምነግራችሁ። ደስ ባይላችሁ ማለት ነው። ስለዚህ ራቁታችን የምንሄድ በማምላክ ስም ነው የማጸናችሁ። መንፈስ ያደረብንና መንፈሰ ትውዝብት ያደረብን እህቶችና ወንድሞች ገላችን ራቁታችን እግዚአብሔር የሞተልን ገላ ራቁታችን እየሄድን ለምን እናደርገዋለን? ለሰይጣን ማደሪያ ወደ ዝሙት እንነዳዋለን፣ እንቀይረዋለን ማለት ነው። ስለዚህ አራተኛው መንፈስ ነበር። ማርያም መግደላዊት በዚህ ይህንን እያደረገች የማትቀበው ቅባት የለም፣ የማትኳኳለው ልክ ቀበሮ መስሎ የሚሄዱት። አሁን በዓለማችን ከተማ ወጣ ስንል እኮ ቀበሮ መስለን የምንታይ ብዙ እህቶች አለን አይደል? ቀይ ቀበሮ ታውቃላችሁ? ማምላክን ቀይ ቀበሮ መስለን የምንወጣ ሰው ከውበቱ በላይ ምን አለ? እግዚአብሔር በሰጠን ውበት እኮ እንድንያያጥ እንድናምር መጽሐፍ ቅዱስ ተሰርቶልናል አይደል? የሴት ልጅ ውበቷ ጸጉሯ ነው ትጎናጸፈው ትጎንጉሎ ብሏል አይደል? እግዚአብሔር ካሰጠን የባይዳን ምን ተልኮ እየፈጸም ኮስሞስቲኩ ስንቱ ነገር ማለት ታውቁታላችሁ። ያን ሁሉ ቀይ ቀበሮ መስለን የምንወጣው ይህ መንፈሰ ትውዝብት ያደረብን እህቶች ነን። እየሰማችሁ ነው? ማን ያደረብንና መንፈሰ ወደን እንዳይመስላችሁ ፈቅደንም እንዳይመስላችሁ ሰይጣን አድሮብን ነው። ሌላ ምንም የለውም። እውነቱን የምነግራችሁ አስረግጬ
መንፈሰ ትውዝብት ያደረበት ሰው ይህን ያደርጋል። በእውነት ከዚህ መንፈስ እግዚአብሔር አምላክ ያውጣን። እግዚአብሔር በሰጠን ውበት ተኳኩለን፣ እግዚአብሔር በሰጠን ውበት በቃ እንድናጌጥ እግዚአብሔር አምላክ ይርዳን። በውበታችን ልናጌጥበት ሰጥቶናል። እግዚአብሔር ከሰጠን ውበት በላይ ግን መጨመር ፍትሐ ነገሥት አንቀጽ 11 ላይ መጽሐፍ አስቀምጦልናል። ኦሪት ዘዳግም ምዕራፍ 22 ላይ ከቁጥር 5 ላይ ሴት ልጅ እግዚአብሔር የወንድ ልብስ ብትለብስ፣ ወንድ የሴት ልጅ ልብስ ብትለብስ በእግዚአብሔር ዘንድ የተጠላች ናት፣ የተዋረደች ናት ተብሎ በእግዚአብሔር ዘንድ መጠላት እንወዳለን። በአንድ ተርታ ዝሙተኛ ሰው መወደድ ነው የምንፈልገው ነውስ በእግዚአብሔር ዘንድ መወደድ ነው የምንፈልገው? አዎ ዮሐንስ አፈወርቅም ይናገራል። እህቴ እርቃንሽን የሚያሳይ ልብስ ለብሰሽ የምትሄጂ ማን ነው ደስ የሚለው? እስኪ ንገሪኝ። ገላሽን የሚያሳይ ልብስ ለብሰሽ ስትሄጂ ማን ነው የሚደሰት በአንቺ አለባበስ? እግዚአብሔር ነው ነውስ ዝሙት የሚወዱ ወንድሞች ናቸው? ሰይጣን ነው የሚደሰተው ነውስ እግዚአብሔር ነው ይላል። አሁን ራቁታችን ሲነድ ማን ነው የሚደሰተው? ሰይጣን። መንፈሰ ዝሙት የሚያመጣው ሰይጣን ነው የሚደሰተው። እግዚአብሔር ግን አይደሰትብንም። በእውነት እግዚአብሔርን ወደ ማስደሰት እንድንቀየር እግዚአብሔር አምላክ ይርዳን። አላችሁ ከቃሉ ጋር ማርያም መግደላዊት እኮ ናት እንዲህ የምታደርገን አይደል? የማርያም መግደላዊት ሕይወት የኔና የእናንተንም ሕይወት እየዳሰሰብን ሆኖ እኮ ነው እንጂ የማርያም መግደላዊትን ታሪክ ነበር እየተረክን ያለነ። በእውነት ራሳችን አይተን ግን ለውጥ ማርያም መግደላዊት ግን ነገራችን ላይ ተለውጣለች። የእግዚአብሔር ማደሪያ ሆና ምን ሆናለች? በጨለማ ክርስቶስን ፈልገዋለች። በእንደዚህ መንፈስ ያለን እህቶችም አሁን ምን እንድንለው እግዚአብሔር የሚወደን ከዚህ ጨለማ እንድንወጣ ነው አይደለም? እዚህ እኮ አይቀየምብንም። ዝሙተኛ ምን ሁን እንደዚህ አይነት ትውዝብትም ያለብን ሁን ቅናተኛ ምን ሁን ትዕቢታም ምን ሁን ግን ምን እንድንሆን ነው የሚወደው እግዚአብሔር? እንድንመለስ። ሌላ ምንም ነገር የለም እኮ የሚያስተምረንም እንድንመለስ ነው። የማርያም መግደላዊት ታሪክ የምንተርክም በእንደዚህ አይነት ሕይወት ጨለማ ውስጥ ያለነ ወጥተን ወደ እግዚአብሔር ፍለጋ እንድንሄድ ነው። ሌላ ምንም ነገር የለም እንጂ ለጆሮ ቀለብ ለማድረግ አይደለም። ይሄ ስንተኛው ነበረ? አራተኛው። አምስተኛው ደግሞ መንፈሰ ዝሙት ይባላል። መንፈሰ ዝሙት የሚባለው ሰይጣን ደግሞ ትውዝብትን ተከትሎ ቢመጣ ነው። ጌጣጌጥ ስናበዛ ራቁታችን ስንሄድ ማን ይወደና? ዝሙት የሚወድ ሰው ይወደና መንፈሰ ዝሙት ያድርብናል። ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 10 ላይ እንመለከተዋለን። ዝሙትን ያደረጉ ሴትም ትሁን ወንድም ትሁን በድንጋይ ተወግራ ትሙት ነው የሚለው በኦሪቱ ሕግ። በሐዲሱ ሕግ ግን ዮሐንስ ወንጌል ምዕራፍ 5 ላይ እንደምንመለከተው ንስሐ እንድንገባ የተመለከተም ዝሙትን ያሰበ በእግዚአብሔር ዘንድ እንደሚፈረድበት ነገር ግን ንስሐ እንድንገባ ወደ እግዚአብሔር እንድንመለስ እግዚአብሔር አምላካችን ቅዱስ ፈቃዱ ሆኖ ንስሐ ይግቡ ብሎናል። በኦሪቱ ሕግ ግን በድንጋይ ተወግረው ነበር የሚሞቱት። ምን ያሉ? ከባላቸው በላይ ይሄዱ ከሚስታቸው በላይ ይሄዱ ለትዳር ሳይበቁ ጋብቻ ሳይመሰርቱ በዝሙት የሚወድቁ ሰዎች ሴቲቱም ትሁን ወንዱም ይሁን በድንጋይ ነበር የሚወገሩ ተወግረው የሚሞቱ። አሁን ግን እግዚአብሔር ምን አለ? ኑ ሀቤ ስርዋን ወከወዳነ ጾር ሸክም የከበደባችሁ እናንተ ወደ እኔ ኑ አለ። ምን በሉ? ንስሐ ግቡ። ሌላ ምንም አይደለም። አሁን እግዚአብሔር ከዚህ በለጠ ምን ያደርግልን? ወላዲተ አምላክን ከዚህ በለጠ እግዚአብሔር ምን ይስራ? ለምን አትምጡ እኮ አላለንም፣ አላባረርንም እኮ አይደለም። ማስጠንቀቂያ እኮ አልሰጠንም አይደል? እንዳትቀሩ ወደ እንዳትመጡ ብሎ ማገጃ አልላከብንም። ኑ እያለ ፍለጋ ነው የመጣው። ግን እኔና እናንተ አንፈለግም እያልን ነው አይደል? አልመጣም ማለት ነው። ሸም የከበደባችሁ እየተባለ ሸም አልከበደብኝም። የሰይጣን ማደሪያ ከመሆኑ የበለጠ ሸክም ምን አለ? ስለዚህ እግዚአብሔር አምላካችን ከዝሙት መንፈስ እግዚአብሔር አምላክ ያወጣን። ማርያም መግደላዊት የዝሙት መንፈስ አድሮባት ከመንገድ ተቀምጣ የወጣውን ያወረደውን እየተሳደበች በዝሙት ከነሱ ጋር ከዝሙተኞች ጋር እየረከሰች ገለዋን እየሸጠች ስትሆን የነበረች ሴት ናት። መላ ዘመኗን ክርስቶስ እስከሚመጣ ድረስ ልቦናዋ ወደ መልካም ነገር እስከሚያስብ ንስሐ እስከምትገባ ድረስ በዝሙት የምትስተዳደር ገለዋን እየሸጠች ማለት ነው። በየቀኑ ወንድ የምትቀያይር ሴት ነበረች። ግን እግዚአብሔር ያንን ሁሉ አይቶ ይቅር ታርግልሽ ኃጢአትሽ ተወገደልሽ አላት። ይሄ አምስተኛው ኃጢአት መንፈሰ ምንድነው ያልኳችሁ? ዝሙት ይባላል። በአንድ ባል እንዳንጸና፣ በአንዲት ሚስት እንዳንጸና፣ ለጋብቻችን ክብር እንዳይኖረን የሚያደርገው ደግሞ ይሄ መንፈሰ ዝሙት የሚባለው ሰይጣን ነው። አያችሁ፣ አሁን ይሄንን በጣም እያወከን ያለ በጋብቻችን እንዳንግባባ እያደረገን ያለ ይህ መንፈሰ ዝሙት ነው። ከዝሙት እንድንድን መጽሐፍ ቅዱስ አስቀምጦልናል። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ላይ ሁሉም ባል ይኖረው፣ ሁሉም ወንዶች ሚስት ይኖራቸው፣ ሁሉም እህቶች ደግሞ ሚስት ይኖራቸው ይላል። በምንኩስና መኖር ያልቻሉት ማለት ነው ይኖራቸው፣ ምን እንዳይሉ፣ በዝሙት እንዳይወድቁ እንዳይሰነካከሉ ይላል። ግን
መንፈሰ ዝሙት ያድርብንና በማይገባ ቦታ ስንወድቅ እንገኛለን። ለትዳር ሳንበቃ በእውነት እግዚአብሔር አምላካችን ከዚህ ሕይወት አውጥቶ እንደ መግደላዊት ማርያም በእግዚአብሔር ቤት እንድንወድቅ በጨለማ ክርስቶስ እንድንፈልገው ቅዱስ ፈቃዱ ይሆንልን። ትንሣኤ ማለት ይህ ነው። አሁን ዘመነ ትንሣኤ አይደለም። ማርያም መግደላዊት እንደተነሳች እኔና እናንተም ከዚህ ሕይወት መነሳት። አሁን የምናወራውን ሁሉ የምንነጋገረውን ትምህርት እኮ ማርያም መግደላዊት አልፈዋል፣ ተነሳች። ይህን ሁሉ ትተው ወደ ላይ ወጣች። ቀጥሎ ወደ ስንተኛው ነው የምንሄደው? 6 ሐሜት ይባላል። 6ኛው መንፈስ ሐሜት ይባላል። ሐሜት ታውቃላችሁ? ቡና እየጠጣን የምንጨዋወተው እንዲሁ ሐሜት እንዳይሆንብኝ እንጂ እያልን የምንቀላለደው አላችሁ ከቃሉ ጋር። ከስንተኛው ነው ያለነ? ደከማችሁ መሰለኝ፣ አይ ሰለቻችሁ። እነሱም ቶሎ አሳጥረው እያሉ እንደሆነ ሰምታችሁ ደስ ያላችሁ ትመስላላችሁ አይደል? ምክንያቱም እኔና እናንተ ብዙ ወሬ እንወዳለን አይደል? ብዙ ስብከት አንወድም። እውነቴ ነው። ደግሞ ሙሽራ አሉ። እንግዲህ ሙሽሮች እየመጡ ነው። ሁላችንም ተነስተን እንቀበላቸው አይደል? ሙሽራ የክርስቶስ ምሳሌ ነው። በሰላም ጻውተና መልማለ ወርቅ ሙሽራ ወርቅ መልማለ ወርቅ መልማል መልማል መልማለ ወርቅ ሙሽሪት ወርቅ መልማለ ወርቅ መልማል መልማል መልማለ ወርቅ ሙሽራ ወርቅ መልማለ ተረፈ በሉና ትምህርታችንን ጨርሰውና ወደ ፕሮግራሙ እንሄዳለን። ከስንተኛው ነበር የነበርና? እንግዲህ ሙሽራው መጥቶ ትምህርት አናበዛም። ይችን ጥቅልን እናደርግና እንጨርስ። 6ኛው ነው ያለን አይደለ? ሐሜት ከሚባለው መንፈስ ሐሜት የሚባለው ደግሞ ሰውን እንድናማ ባልዋለበትም እንድናማ የሚያደርግ በየቡና ቤቱ በየመጠጡ ሆነን ሰውን እንድናማ የሚያደርግ መንፈስ ነው። ለዚህም ቅዱስ ዳዊት መዝሙር 49 ላይ አፉከ አብዛህ አለኪት ወልሳንከ ጸፈራለህም ትነብሮ ታምዮ ለውከ ወአንበርከ ቅፍተ ለወልደ እምከ ዘንተ ገቢረከ አርመንኩለከ ይላል። አፉከ አብዛህ አለኪት ማለት አፍ ስተትን አበዛች፣ ወልሳንከ ጸፈራለህም አንደበትም ሽንገላን ተበተበች። ወአንበርከ ትነብሮ ታምዮ ለውከ ተቀምጠ ወንድምህን ታመዋለህ። ወአንበርከ ቅፍተ ለወልደ እምከ ለእናት ልጅ እንቅፋት ሆንከው። የምታመው የእናት ልጅ ነው ይላል። ስጋ ጥሬውን የምትበለው የእናት ልጅ እኮ ነው። የክርስቶስ ስጋን እኮ መቀበል አቅቶህ የክርስቶስን ስጋ በምትቀበልበት አፍህ የወንድምን ስጋ ከአደባባይ ላይ ተቀምጠ ትበላበታለህ፣ ታላምጥበታለህ ይልና ዘንተ ገቢረከ አርመንኩለከ ይህንን እያደረክ ግን ዝም አልኩ ይላል። ምን እያደረክ? ይህ ሁሉ እያደረክ ወንድምህን እያማህ ስጋ ጥሬውን እየበላህ ስጋው ደግሞ መቀበል እምቢ ብለህ ይህን ሁሉ እያደረክ ግን ዝም አልኩህ። አደመተከ ነው ኃጢአት ደስ ደስ አለችህን ይላል። ኃጢአት ደስ ደስ አለችህ ጣፈጠችህን ይላል። በእውነት እግዚአብሔር አምላክ አሁን ሁላችንም ኃጢአት እየጣፈጠን ሐሜት እንዳይሆንብኝ ይቅር ይበለኝ እንጂ እያልነ የወንድማችን ገመና የኃጢአታችን ገመና የጎረቤቶቻችን ገመና የምናወጣ የምናማ ብዙዎች እህቶች አለን፣ ብዙዎች ወንድሞችም አለን። ይህንን እንድናደርግ የሚያደርገን ምንድን ነው? መንፈሰ ምን የሚባለው ሰይጣን ነው? መንፈሰ ሐሜት የሚባለው ሰይጣን ነው። 7 አጋንንት አይደሉ እንዴ? ስራቸውም እኮ የተለያየ ነው። መንፈስ ሐሜት የሚባለው ሰይጣን ሲያድርብን ሰውን እንድናማ ያደርገናል ማለት ነው። የመጨረሻው ደግሞ 7ኛው መንፈሰ ሐሰት ይባላል። ሐሰት ይህ መንፈስ ሐሰት ማለት ደግሞ በሐሰት እንድንመሰክር፣ በሐሰት እንድንምል፣ እንድንገዘት ወንድማችን በሐሰት መስክረን እንድንምናስፈርድ፣ በሐሰት መስክረን የምናስገድድ፣ በሐሰት መስክረን ጉቦ የምንበላ፣ በሐሰት መስክረን ብዙ የማይገባ ስራዎች የምንሰራበት ይህ መንፈስ ሐሰት ይባላል። ወበኋላ ሐሰት ያለው መድኃኔዓለም ክርስቶስ ሐሰትን የሚናገሩ ውሸትን የሚናገሩ በሐሰት የሚመሰክሩ በሐሰትም የሚያወሩ እነሱ የሰይጣን ልጆች ናቸው ይላል። የማን ልጆች ናቸው? የሰይጣን ልጆች ናቸው። ወበኋላ ሐሰት አባታቸውም የሐሰት አባት ይባላል፣ እርሱ ሰይጣን ነው ይላል። የሐሰት አባት ይባላል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ባለው ኃይለ ቃል ነው ወበኋላ ሐሰት የሚለው።
ስለዚህ በሐሰት የምንምል በሐሰት የምንመሰክር ሐሰትን የምንናገር ሁላችንም የማን ልጆች ነን ማለት ነው? የሰይጣን ልጆች ነን ማለት ነው። ሐሰት የሚናገር እሱ ነው ያልፈጠረው ፈጥር ያለው የሚል ኩበት ላም ባልዋለበት ምን ለቀማ ይባላል? ኩበት ለቀማ አይደል? ስለዚህ ባልዋለበት የምናነሳ በሐሰት የምንመሰክር በጉቦ እየተታለም በሐሰት የምንፈርድ ዳኞችም በሐሰት የምንመሰክር ወንድሞች እህቶችም እኔና እናንተ መንፈስ ሐሰት የሚባል ሰይጣን ስላደረብን ነው እንደዚህ የሚያሰቃየን ማለት ነው። ስለዚህ ማርያም መግደላዊት እነዚህ ሁሉ አድረውባት 7 አጋንንት ሲያሰቃዩት መላ ዘመኗን ኑራ መድኃኔ ዓለም ክርስቶስ ግን ከዚህ ጨለማ ሕይወት አውጥቶ ይህን ሁሉ ይቅር ብሏት መጨረሻ ላይ ግን ትንሣኤ ብርሃኑን እንድታይ በትንሣኤው ለእሷ እንዲገለጥላት ሆነ። በእውነት እኔና እናንተንም እግዚአብሔር አምላክ እንዲገለጥልን ለንስሐ ሞት እግዚአብሔር አምላክ ያብቃል። አያችሁ ለማርያም መግደላዊት እኮ ትንሣኤውን የተገለጠላት ምን ካለች በኋላ ነው? ንስሐ ከገባች በኋላ ይህ ሁሉ ከተወገደላት በኋላ ማንን ለማየት በቀች? እግዚአብሔርን ለማየት ትንሣኤው እንዲገለጥላት ሆነች። እኔና እናንተንም እግዚአብሔርን ለማየት የምንበቀው ንስሐ ስንገባ ይህ ሁሉ ነገሮችን የማርያም መግደላዊት ላይ አድረው ያሉ አጋንንትን ከኔና ከናንተ ስናስወግዳቸው ስናርቃቸው ነውና እግዚአብሔር አምላካችን በማርያም መግደላዊት ላይ አድሮ የነበሩት ስንት ናቸው? አሁን ስንት አደረግናቸው? 7 ሆኑ አይደል? አሁን እነዚህ ላይ እኔና እናንተ ከ7 ስንት አሉብን? ንገሩን። በያላችሁበት ልሽርፍ በሉ። ስብከት ትምህርቱን ጨርሰናል። ወረብና ሌላ ፕሮግራም የሚኖር ጨርሰናል። ስለዚህ ነገሮች ናቸው ማለት ነው። አሁን በማርያም መግደላዊት ያየናቸው 7። በእኔና በእናንተ ስንት ነገሮች አሉ? 7 ናቸው ነውስ 4 5? አረ ንገሩኝ በመቤቴ 7 ናቸው። አይ እውነታችሁን ነው። አዎ 7ቱ ከኛ አይልቁም፣ እንደ ቸርነቱ ነው እንጂ። አያችሁት? አሁን የማርያም መግደላዊት ላይ ያለው በእኔና በእናንተ መድኃኒቱን እኮ እያሳየችኝ ነው። እነዚህ ካሉ ምን እናድርግ? ወደ የት እንሂድ? ማርያም መግደላዊት ወዴት ሄደች? በቃ እነዚህ 7ቱ ነገሮች በማርያም መግደላዊት አድረውባት ነበረ፣ እያሰቃዩት ነበረ። በእነዚህ በ7 አጋንንት 7 አይነት ኃጢአት እያሰሯት በነበረ ጊዜ ዕለተ ሞቷን አሰበችና ወደ እግዚአብሔር ሄደች። ወደ እግዚአብሔር ንስሐ ልትገባ ኃጢአት ይቅር የሚል መድኃኔ ዓለም ክርስቶስ ሲመጣ አይታ ክርስቶስን ፍለጋ ሄደች። ከዚያ ግን እግዚአብሔር ምን አላት? ሁሉን ኃጢአትሽን ተወግዶልሻል፣ ታድገለች ኃጢአት እያለ ኃጢአትሽ ሁሉ ተወግዶልሻል ብሎ እግዚአብሔር ይቅር አላት። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ስለ ወላዲተ አምላክ ስም ነው የማጸናችሁ። የማርያም መግደላዊት አጋንንት በእኔና በእናንተ እንዳሉ እርግጥ ነው። ምንም አሰድ አይደለም። አለብን እንዳላችሁ በሁላችን ላይ አሉብን። የትዕቢትም አለ፣ ቅናትም አለ፣ ትውዝፍትም አለ፣ ሐሜቱም አለ አይደለ? ዝሙቱም አለ፣ ሐሰቱም አለ፣ ጽርፈቱም አሉ አይደለ? እነዚህ 7 አጋንንት ማለት ነው። ስለዚህ እነዚህን የምናስወግዳቸው ግን በምንድን ነው? በንስሐ ነው። ሌላ መድኃኒት የላቸውም። በንስሐ ስናስወግዳቸው ግን ማንን ማየት እንችላለን? እግዚአብሔርን ማየት እንችላለን ማለት ነው። ስለዚህ እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ ማርያም መግደላዊት ከዚህ ጨለማ ሕይወት ወጣ እግዚአብሔርን በጨለማ እንደፈለገችው እኔና እናንተንም ከእንደዚህ አይነት ጨለማ ሕይወት ወጥተን እግዚአብሔርን ወደ መፈለግ እንድንሄድ እግዚአብሔር አምላክ ልቦና ያድለን። ሰሚዎች ብቻ ሳንሆን በተግባር የምንኖር እንድንሆን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ይኖራል ሌላም ፕሮግራም ካለ ፕሮግራም መሪው ይቀርብና እሱ እንዲመራው ይሆናል። እንግዲህ ሙሽራ በቤተ ክርስቲያናችን አስተምሮ ትንሽ ገለጻ አድርጌ ልሄድላችሁ። ሙሽራ የቤተ ክርስቲያን ኢየሱስ ክርስቶስ ምሳሌ ነው። ሙሽሪት ደግሞ የቤተ ክርስቲያን ምሳሌ ናት። ሙሽራውን ማክበር፣ ሙሽሪትን ማክበር፣ ቤተ ክርስቲያንን ማክበር፣ ክርስቶስን ማክበር ነው። መጣ መራዊ ፍስሐ ለኩሉ አይደል? ምን ነው ለሁሉ ደስታ የሚሆን ሙሽራው መጣ፣ በሰላም ዕፃው ተቀበሉ እያሉ ሊቃውንቱ ሲወርሙ ነበር። በሰላም እልል እያላችሁ አመስግኑ ተብሎ በወንጌል ላይ ተጽፎልናልና እግዚአብሔር አምላካችን ቤተክርስቲያናችን ከምታስተምራቸው ታላላቅ ምስጢራት አንዱ የማይደገም ምስጢር ተብሎ የሚነገረው ምስጢር ምንድነው? ከማይመደገመው ምስጢር ተክሊል ነው። ዛሬ በተክሊል ነው ጋብቻቸውን የፈጸሙት። በእውነት እነዚህ ራሳችን ጠብቀን ለዚህ ክብር እግዚአብሔር አምላክ ያልደረሳችሁትን እግዚአብሔር አምላክ ያድርስልን። አሁን ቤተክርስቲያናችን የምታስተምረው ከዚህ ውጭ ጋብቻ የለም። እየሰማችሁ ነው? ከዚህ ከተክሊል ውጭ
እና ከማዕስባት ከቁርባን ውጭ ጋብቻ የለም። ሌላውን ቤተክርስቲያን አታውቀውም። ጋብቻ የመጀመሪያው ጋብቻ ራስን ጠብቆ ላሉ ሰዎች ተክሊል ይፈጸምላቸዋል። ይህን ዓለሙን ሁሉን ትተው ለቆዩ ባልና ሚስቶች ለነሱ ቤተክርስቲያን ተክሊል አቀዳጅታ ተክሊል በተክሊል ትድራቸዋለች። ደግሞ በሰይጣን ወጥመድ ተታለው ለወደቁ ለተሰነካከሉ ደግሞ በንስሐ ተመልሰው በማዕስባን በቁርባን እንዲጋቡ ቤተክርስቲያናችን ታስተምራለች። ራሳችን ላልጠበቅነ ሰይጣን ላስተነካከለ በንስሐ ተመልሰን በምን እንድንጋባ በቁርባን እንድንጋባ፣ ራሳችን ለጠበቅን ደግሞ በተክሊል እንድንጋባ ቤተክርስቲያናችን ትመክረናለች፣ ታስተምረናለች። ወንድሞቻችንና ወንድማችንና እህታችን በዛሬው ያሳዩን ራሳቸውን ጠብቀው ጋብቻቸውን በቤተክርስቲያን እየፈጸሙ ነው። ስለዚህ በከተማ በቤሎ በምን የምናደርገው ይህ በቤተክርስቲያን በክርስቶስ ዘንድ ተቀባይነት የሌለው ጋብቻ ነው። ክርስቶስ የማያውቀው ጋብቻ ይባላል። እየሰማችሁ ነው። ጋብቻችን በቤተክርስቲያን እንድናስባርክ ሁላችንም የምንችል በተክሊል የማንችል ደግሞ በቁርባን ጋብቻችን መፈጸም እንዳለብን ቤተክርስቲያናችን ታስተምረናለች። ጋብቻ በሁሉ ዘንድ ክቡር ነው ይላል ቅዱስ ጳውሎስ። እንደ ጋብቻ ያለ ታላቅ ምስጢር የለም። ሁለት የህይወት መንገዶች አሉ ይላል ዮሐንስ አፈወርቅም አትናቴዎስም። የህይወት መንገዶች ምንድናቸው ስለይ ከሆነ አንደኛው ምንኩስና ነው፣ ሁለተኛው ጋብቻ ነው ይላል። አያችሁ፣ ሁለት ሁሉ መንገድ ይላቸዋል። መንገድ ምንድነው? መሄጃ ነው፣ መራመጃ ነው አይደል? ግን የሞት መንገድ አለ፣ የህይወት መንገድ አለ። የህይወት መንገድ ነው ያለው። ሁለቱ የህይወት መንገዶች ይልና አንደኛው ምንኩስና፣ ሁለተኛው ደግሞ ጋብቻ ይለዋል። መንገድ ሄዶ የት ነው የሚያደርሰው? ካሰብነው ቦታ ላይ ወደ ቤት የሚወስድ ከሆነ ወደ ቤት አይደለም። ጋብቻና ምንኩስና መንገዱ ወዴት የሚወስድ መንገድ ነው? ወደ ድነት የሚወስድ ለመንግስተ ሰማያት የሚያበቃ የድነት መንገድ ነው። መንግስተ ሰማያት የሚያገባ መንገድ ነው። ስለዚህ በጋብቻችን የምንመጻደቅበት ሳይሆን የምንጸድቅበት ጋብቻ እንዲሆንልን እግዚአብሔር አምላክ ቅዱስ ፈቃዱ ይሆንልን። በዛሬው ቀን ጋብቻቸውን የፈጸሙት እህታችንና ወንድማችን በቤተ ክርስቲያን ጋብቻቸውን ፈጽመውታል። በቤተ ክርስቲያን ቀርበው ሶስት ምስጢራት ታላላቅ ምስጢራት ተፈጽመውላቸዋል። ሶስት ምስጢራት ምስጢረ ሜሮን ተፈጽሞላቸዋል። ምስጢረ ቁርባን ተፈጽሞላቸዋል። ምስጢረ ተክሊል ተፈጽሞላቸዋል። እነዚህ ሶስቱ ታላላቅ ምስጢራት ያገኙት በምንድን ነው? በጋብቻ ነው። ስለዚህ ጋብቻ ክቡር ነውና ጋብቻችን አክብረን በተሰጠን ጸጋ ፈተናውም ሊበዛ ይችላል አይደለም? ፈተና አይበዛውም ማለት አይደለም። በጋብቻ መከራ ይመጣል። የአብርሃምና የሳራን ጋብቻ እኮ ስንመርቅ የአብርሃምና የሳራን ጋብቻ ይባርክ እያለን እንዘምራለን አይደል? የአብርሃምና የሳራ ጋብቻ እኮ የተመሰቃቀለ ነበረ። በተመቸ መንገድ በተመቸ ትዳር በተመቸ ህይወት እኮ አይደለም ያለፉት። በስደት በማጣትም በማግኘትም በመከራም ያሳለፉት እኮ። እኔና እናንተ ካልተመቸን ገንዘብ ካጣን ልጅ ካጣን ልንፋታ እንችላለን አይደል? ስደት ከመጣ አይደል ልንለያይ እንችላለን። ግን እስከ መቃብር ድረስ ነው። በፍጹም ባልና ሚስት ተጋብቶ እንደሚፋታው አይነት እግዚአብሔር የሚጠላው ነገር የለም። ሰይጣን ደግሞ በጣም ይወዳል። ባልና ሚስት ከተጋቡ በኋላ ሲፋቱ በጣም ይወዳል አይደል? ባልና ሚስት ተጋብተን የምንፋታ ሰዎች መለኮትና ትስብእትን እየለየናቸው ነው። ባልና ሚስት ከተጋቡ በኋላ ሲፋቱ ምን ማለታቸው ነው? መለኮትና ትስብእት ከተዋሃዱ በኋላ ተለያይተዋል ማለት ነው። ስለዚህ ምንድነው ደግሞ ፍጹም ክደት ነው። ፍጹም ክደት ነውና እግዚአብሔር አምላካችን ዘማሪዎች ወደ መድረኩ ነው። ወደ መድረኩ ቀረብ በሉና እኔ ፕሮግራም መሪው እስከሚቀርብ ድረስ ነው ስለ ሙሽሮች እየተነጋገርን ያለን ነው እንጂ ትምህርቴን ጨርሻለሁ። ስለዚህ በጋብቻ ውስጥ ላይ ተቻችለን ተከባብረን እግዚአብሔር የሰጠኝ እኮ የህይወት መንገድ ነው። አሁን የሞት መንገድ አለ ብያችኋለሁ አይደል? የጋብቻውን መንገድ የማይገባ ነገር በማይገባ ማንስተማመን ከሆነ እግዚአብሔር የማይወደው ስራ የምንሰራበት ከሆነ የህይወት መንገዱ የምን መንገድ ይሆናል? የሞት መንገድ ሊሆንብን ይችላል። የሞት መንገድ እንዳይሆንብን ግን ምን ማድረግ አለብን? ጥንቃቄ ያስፈልገዋል። በጋብቻ ሶስት ታላላቅ ነገሮች ሊኖሩ ይገባል። ሶስት ታላላቅ ነገሮች በጋብቻችን ውስጥ ትዳር ላይ ያዝነው ሰዎች ነው የምነግራችሁ። አሁን ጋብቻችን ሁላችንም እንጋባለን፣ ሁላችንም እንፋታለን አይደል? አሁን መጋባቱ በዝቷል፣ ፍቹም በዚሁ ልክ በዝቷል አይደል? ምንድነው ምክንያቱ ፍቹ የበዛበት ስንል ሁልጊዜ የኔ ውድ የኔ ፍቅር ተባብለን የምንኖር ይመስለናል አይደል? መከራ የሚመጣ አይመስለንም፣ ፈተና የሚመጣ አይመስለንም። በጣም ከባድ እኮ ነው።
አለመግባባት የሚመጣ አይመስልንም። አለመግባባት ይፈጠራል። መቻቻል ሊኖር ይገባል እና ስለዚህ ሁላችንም እህቶች፣ ወንድሞች፣ አባቶች ሰዓቱን አስረዘምከው ተሳቀቁ እኮ ዓመት በዓል እኮ ነው የኔ ስብከት ታበዛለህ እያሉኝ ነው። ስብከቴን ጨርሻለሁ። ሁላችንም በትዳራችን የምንጸድቅበት ጋብቻ ትዳር ያድርግልን። የእህታችንና ወንድማችንም ጋብቻ እግዚአብሔር አምላክ ፍጻሜውን አምሮ የህይወት መንገዱን እንዲያሳምርላቸው መዳረሻው ድነት ነው ብያቸው አይደለም? የድነት እንዲያደርግላቸው ቅዱስ ፈቃዱ ይሁንልን። እስከዚህም ሰዓት ያስተማረን የገሰጸን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ